ሰላም የዩቲዩብ ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? ዛሬ የምናዘጋጀው አዲስ ቪዲዮ አለ። በዛሬው ቪዲዮአችን የምናዘጋጀው እንግዲህ እንደምታውቁት እንቁላልን ብዙ ጊዜ እንሰራለን፣ በተለያየ መንገድ እንሰራለን። ብዙ የተለመደ እንቁላል መጥበስ ነው። ዛሬ ግን ሱፐር ስፔሻል አድርገናት ለየት አድርገናት ደግሞ እንሰራታለን። እንግዲህ ቪዲዮውን ተከታተሉ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ደግሞ አትርሱ። አሁን ወደ ቪዲዮ እንሂድ። እንቁላልን ለየት አድርገን ከአትክልት ጋር ለመስራት በመጀመሪያ እንግዲህ መጥበሻችን ላይ ዘይት እንጨምርና ዘይቱ ጋል እንዲል እናደርጋለን። ዘይቱ ጋል ካለልን በኋላ 3 እንቁላል እንሰብርና ገልበጥ አድርገን እናወጣዋለን። እንቁላል በምንጠብስበት ጊዜ በጣም ብዙ ማብሰል የለብንም፣ ለጤናም ጥሩ አይደለም። ከዚያ በመቀጠልም ደበርጃን ወይንም ደግሞ ኤግ ፕላንት የሚባለውን በቀጫጭኑ እንከትፈውና በዚያው በጋለው ዘይት ላይ ለ2 ደቂቃ ያህል ለስለስ እስከሚልልን ድረስ እንጠብስና እሱንም በተመሳሳይ እናወጣዋለን። ደበርጃን ወይንም ይሄ ኤግ ፕላንት የሚባለው ብዙ ጊዜ በምግባችን ውስጥ ሰርተን አንመገበውም፣ ግን በጣም ጥሩ የምግብ ይዘት ያለው ብዙ ካሎሪ የሌለው በፋይበር የጠነከረ ለአእምሮ ጤንነት ሁሉ የሚጠቅም አትክልት ነው። ስለዚህ እንደነዚህ አይነት ያሉ አትክልቶችን በአመጋገብ ስርዓታችን ውስጥ ብንጠቀምበት በጣም ጠቃሚ ነው ብዬ አስባለሁ። ከዚያም እዚያው በጋለው ዘይት ላይ የተፈጨ ወይንም የተከተፈ ነጭ ሽንኩርትን ጨምርና ሞቅ ካደረግነው በኋላ በቀጫጭኑ የከተፍነውን ቲማቲም ጨምረንበት ለ1 ደቂቃ ያህል ገልበጥ አድርገን እናበስለዋለን። ብዙ ጊዜ እንግዲህ አትክልቶችን በመናበስልበት ጊዜ ብዙ እሳት ላይ ባናቆያቸው ጥሩ ነው። ምክንያቱም የምግብ ይዘታቸውን እሳቱ ብዙ ሊወስድብን ስለሚችል ቶሎ ጠበስ እያደረግን ብናወጣ ይመከራል። ስለዚህ እኔም ለዚህ ነው ቶሎ ጠበስ ሞቅ እያደረግኩኝ ያወጣኋቸው። አሁን እንግዲህ በመጨረሻ ቲማቲሙን ጠበስ ካደረግን በኋላ የጠበስነውን ደበርጃን ወይንም ኤግ ፕላንት እንቁላሉንም ጨምረን በላዩ ላይ ደግሞ ጨውን ጨምርበትና ትንሽ ደግሞ ለማጣፈጫ ቁንደ በርበሬና ከሙን እንጨምርበትና በመጨረሻም ቃሪያ የከተፍነውን ቃሪያ ጣል አድርገንበት እናወጣና እናቀርባለን ማለት ነው ለገበታ። በዚህ ባዘጋጀሁት ምግብ ላይ ትንሽ መስተካከል አለበት ብዬ በራሴ ያየሁትንና የተገነዘብኩትን ልገልጽላችሁ ፈልጋለሁ። ምግቡን በምናዘጋጅበት ጊዜ ትንሽ ዘይት በርከት ብሎበታል፣ ምክንያቱም የሚጠባበሱ ነገሮች ስለነበሩበት። እናንተ በምታዘጋጁበት ጊዜ በዚህ ዘዴ እንድትጠቀሙ እመክራችኋለሁ። ያዘጋጀሁት አትክልት እንግዲህ በጣም ያምራል፣ ለአይንም ይስባል። እኔ በዳቦ ነው ያቀረብኩት። እናንተ ደግሞ ከፈለጋችሁ በሩዝም ማቅረብ ይቻላል፣ በመኮረኒ ማዘጋጀት ይቻላል። እንደ ሳንድዊችም አድርጋችሁ መመገብ ትችላላችሁ። ስለዚህ ስሩና ሞክሩት እስቲ። ኮሜንት ካላችሁ፣ ሐሳብ ካላችሁ፣ ሌላም ደግሞ ተጨማሪ መደረግ አለበት ብላችሁ የምታስቡት ነገር ካለ በኮሜንታችሁ ላይ እጠብቃለሁኝ። እስከዚያው ድረስ እንግዲህ በአዲስ ፕሮግራም በአዲስ ዝግጅት እስከምመጣ ድረስ ቸር ሰንብቱልኝ።